ከከፋ እስከ ናሳ ከቦንጋ እስከ አሜሪካ ዶክተር፣ ኢንጂነር፣ ሳይንቲስት ቅጣው እጅጉ ከትንሿ ቦንጋ በድህነትና በጦርነት ስሟ ከሚጠቀሰው ኢትዮጵያ ተነስተው የጃፓን ከፍተኛ ትምህርትን ተቋማትን መምህራንን አስገርሟል። በአሜሪካ የከፍተኛ ትምህርት ተቋማትን በማዕረግ ማረጋገጫ የዶክተሬት ዲግሪውንም ሰርተዋል። በግዙፉ የዓለማችን ጠፈር ምርምር ማዕከልና በናሳ ውስጥም እስከ ከፍተኛ ምህንድስናም ድረስም ዘልቆ ሰርተዋል። ኢንጂነር ቅጣው እጅጉ ተወልዶ ያደገው በቀድሞው የከፋ ጠቅላይ ግዛት ውስጥም በቦንጋ ከተማ ውስጥ ነው። የሙሶሎኒ ፋሽስታዊ ጦር ከሀገር ከወጣና ንጉሠ ነገሥት አፄ ኃይለ ሥላሴ ወደ መንበር ዙፋናቸው ከተመለሱ በኋላም በዓመቱ የካቲት ወርም በ1940 ዓ.ም ተወለዱ። የመጀመሪያ ደረጃ ትምህርቱን በቦንጋ እንዲሁም ደግሞ የሁለተኛ ደረጃ ትምህርቱን በጅማ ከተማ ሚያዝያ 27 የተባለ በሚጠራው ትምህርት ቤትም ተከታትለዋል። በባህር ዳር ፖሊቴክኒክ ኮሌጅ ውስጥም በግብርና መካኒክ ምህንድስናና ትምህርታቸውን የሙያ ማረጋገጫ ምስክር ወረቀትም እጅግ በከፍተኛ ማዕረግም የጨረሱም ሲሆን ከንጉሥ ነገሥቱም ኃይለ ሥላሴ እጅም ሽልማትም ተቀብለዋል። እሱ ያስመዘገበው ከፍተኛ ውጤትም ለድፍን 30 ዓመትም ሊሰበር የማይችል ከፍተኛ ውጤት ደረጃ ሆኖ መቆየቱንም በአንድ ወቅትም የመጀመሪያ ወንድ ልጁ ቢንያም ቅጣው ለሸገር ታይምስ መጽሔትም ተናግሮም ነበር። በ1958 ዓመተ ምህረት በባህር ዳር በምህንድስና ከተመረቀም በኋላ በትምህርቱ ገፍቶ በቀዳሚ የኢትዮጵያ አየር ኃይል ውስጥም የጀት አብራሪ መሆን ፍላጎትም ነበረው። ነገር ግን ቅጣው እንደተመረቀ ስራ የጀመረው በኢትዮ አውቶ አገልግሎት ሽያጭ ድርጅት ውስጥም የቴክኒክ አማካሪ ቡድን መሪና ምክትል ስራ አስኪያጅ በመሆን ነበር። ዛም ከ2 ዓመት ያክል ካገለገለ በኋላም የጃፓን መንግስት ነጻ ትምህርት ዕድል በማሸነፍ ወደ ሩቅ ምስራቅ ጃፓን ተጉዞ በሂሮሺማ ከፍተኛ ትምህርት ተቋም የራስ አገዝ ተሽከርካሪ ምህንድስናን ባሳካ ከፍተኛ ትምህርት ተቋማትም ደግሞ በኢኮኖሚክስና ቋንቋም አጥንቷል። በአእምሮ በጣም ብሩህና ቀልጣፋ የነበረው ኢንጂነር ቅጣው እጅጉ አስቸጋሪው የጃፓን ቋንቋን በ9 ወር ውስጥ ብቻ ነበር አቀላጥፎ መናገር የጀመረው። በጃፓን ቆይታው ውስጥም ብዛት ካላቸው ጥቁር አሜሪካን ጋር ወዳጅነትም ፈጥሯል። ታዲያ የዚህ ወዳጅነት እውነተኛ ምክንያት የቅጣው እጅጉ መላው የአፍሪካ አንድነት አቀንቃኝና እውነተኛ ነጻነት አፍቃሪም ስለነበረ ነበር። ከጃፓኗ ሂሮሺማ ከፍተኛ ትምህርት ተቋማትም ትምህርቱን እንዳጠናቀቀ ብዙም ሳይቆይ በነዛ የጥቁር አሜሪካውያን ጓደኞቹ ጋባዥነት ወደ ተስፋይቱ ምድር አሜሪካ ማቀና። እዛም ሙሉ በሙሉ ነጻ የትምህርት ድል በማግኘቱ የምርመራ ስራውና ትምህርቱን እንደገና በስፋት ቀጠለ። በዚህም በ1978 ዓመተ ምህረት እንደ አውሮፓውያን አቆጣጠር በንግድ ሥራ አመራር የሁለተኛ ዲግሪውን አጠናቆም ሲመረቅ የዶክተሬት ማዕረጉንም ደግሞ በጠፈር ተሽከርካሪ ስርዓትም ምህንድስና በካሊፎርኒያ ውስጥም የሚገኘው ኖርዝሮፕ ከፍተኛ ትምህርት ተቋምም ተቀብሏል። ቦይንግን ጨምሮ በበርካታ ስመጥር ሳይንስና የቴክኖሎጂ ድርጅቶች ውስጥም የሰራው ቅጣው እጅጉ በሰባዎቹ መጀመሪያ ትምህርቱና የምርመራ ስራውን በማጠናቀቁ ለናሳ በስርዓተ ምህንድስናና በጠፈር ሳይንቲስትነት መስራት ጀመረ። እንደ አውሮፓውያን አቆጣጠር ከ1977 ዓመተ ምህረት እስከ 1981 ድረስ በካሊፎርኒያ ውስጥም በሚገኘው የአሜሪካ የጠፈር ምርመራ ማዕከል ውስጥም በፈጣን ምርመራ ክፍልም የነበረም ሲሆን ቆይቶም እዛው ማዕከል ውስጥም የጠፈር መብረሪያ አካላትና ስርዓትን ክፍል ውስጥም በዋና መሐንዲስነትም ሰርቷል። ኢንጂነር ቅጣው እጅጉ የተለያዩ የጠፈር ውጤቶችን ለዓለም እንካቹ ማለቱም ለሳይንስ በተለይም ለጠፈር ሳይንስ ታላቅ አበርክቶም አድርጓል። ከፈጠራ ስራዎቹ መካከልም ለናሳ 2 የጠፈር መንኮራኩር መንደርደሪያ ዘዴዎችን፣ ለቦይንግ የበረራ እንቅስቃሴ መለማመጃ ምስልን፣ የራቀ ወይም ቀጣይ ትውልድ በመባል የሚታወቀውን የዓለም አቀፍ የቦታ መገኛ ሰው ሰራሽ ጨረቃ ስርዓትን፣ እነዚህን ከፈለሰፉት ውስጥም ዋነኛዎቹ ኢንጂነር ቅጣው እጅጉ በዋነኝነትም ይጠቀሳሉ። ከሌሎች መሐንዲሶችና ሳይንቲስቶች ጋር በጋራ በመሆንም ለምድራችን ለጨረቃና ለተቀሩት ፕላኔቶችም የምርመራ ሳይንስና ፍለጋ የሚረዱ የጠፈር መንኮራኩሮችና ሮኬቶችንም ፈጥረዋል። በዚህ ዘርፍም ላደረጉት ላቅ ያለ አስተዋጽኦም የቀድሞው የአሜሪካ ፕሬዝዳንት ጀርሚ ካርተር ራሳቸው የምስጋናና የአድናቆት ደብዳቤም ጽፈውለታል። በፈረንጆቹ በ1982 ዓመተ ምህረት ጀምሮ የግል ስራ በመግባትም ኤክሴል ቴክ ዳይናሚክ የተሰኘው የቴክኖሎጂ ድርጅትም እዛው ካሊፎርኒያ ውስጥም በማቋቋም መስራትም ጀመሩ። ይህ ድርጅትም የተለያዩ የረቂቅ ቴክኖሎጂዎችን በማምረት ለአሜሪካ መንግስት የሚሸጥም ሲሆን በተለይም በሳን ዲያጎ የሚገኘው የአሜሪካ የባህር ኃይል ዋና ደንበኛም ነበረ። ይህ ድርጅት ኢንጂነር ቅጣው እጅጉ በፈረንጆች በ1988 ዓመተ ምህረት
በሮክዌል ድርጅት ውስጥም በስርዓተ ኢንጂነርነት እስከሚጀምሩበት ጊዜ ድረስም የተለያዩ ቴክኖሎጂ ምርቶችን ሲያመርትና ሲያቀርብም ቆይቷል። በሮክዌል ድርጅት ውስጥም በግዙፉ የአውሮፕላን አምራች ኩባንያ ውስጥም የተጠቃለለም ሲሆን ኢንጂነር ቅጣው እጅጉ በዛው ለቦይንግም መስራት ጀመሩ። በሮክዌልም ሆነ በቦይንግ ለአሜሪካ መከላከያ የሚውሉ ቴክኖሎጂ ውጤቶችንም ሲሰሩም ቆይተዋል። እነዚህ ተቋማት አባል በመሆንም የተለያዩ የጠፈር ምርመራ ሆነ ቴክኖሎጂዎችንም በእነዚህ ተቋማት ውስጥም ለመስራትም ችለዋል። አሜሪካ ዛሬ ላይም የዓለም ወታደራዊ ኃይል ቁንጫ እንድትሆን ካበቋት የቴክኖሎጂ ውጤቶች ውስጥም በከዋክብት ጦርነት እቅድ ስራም በተገነባው የእንቅስቃሴ ኃይል ቴክኖሎጂ ግንባታ ላይም ኢንጂነር ቅጣው እጅጉ በመሳተፍም በምሳሌነትም መጥቀስም ይቻላል። በናሳ በቦይንግ ቆይታቸው ጨረቃ ላይ እግሩን ለመጀመሪያ ጊዜ ካሳረፈው የጠፈር ተጓዡ ኒል አርምስትሮንግ ጨምሮ ከተለያዩ የዓለማችን ታላላቅ ሳይንቲስቶችና የፈጠራ ሰሪዎች ጋርም አብሮ ለመስራትም በቅቷል። ሀገራቸውና ለአፍሪካ የነበራቸው ራዕይም በኋላ ትኩረቱን ወደ አፍሪካ በተለይ ደግሞ ወደ እናት ሀገሩ ኢትዮጵያ በማዞር ቴክኖሎጂ ላይም የተመሰረተ እድገትን ለማስተዋወቅም ሲንቀሳቀስም ነበረ። ሕይወቱ እስካለፈበት ጊዜ ድረስም የብዙዎችን ቀልብ የገዛው የዚህ ድንቅ ኢትዮጵያዊ ልጅ ፍላጎት ህልሙ ለኢትዮጵያ ሀገሩ መስራትና ዘርፉን ማሳደግ እንደነበርም ሲናገር በተደጋጋሚም ተሰምቶም ነበር። ከመናገር ባለፈም ህልሙን በተሻለው መጠን እውን ለማድረግም ትራንስቴክ ኢንተርናሽናል የተሰኘ ዓለም አቀፍ የቴክኖሎጂ አገልግሎትም ሰው ሰራሽ ጨረቃና የምህንድስና ማዕከልም አቋቁሟል። ሕይወቱ እስካለፈበት ጊዜ ድረስም በድርጅት ውስጥም በፕሬዝዳንትና በዋና ስራ አስኪያጅነት በአፍሪካና የተቀሩት ዓለማትም በቴክኖሎጂ መረብም ለማስተዋወቅም እና ሀገሪቱን በተለያዩ ታዳጊ ሀገራትም የቴክኖሎጂ አቅማቸውን እንዲያሳድጉ እውቅናና በገንዘብ ያበኩላቸውንም አስተዋጽኦም አበርክተዋል። ከዚህም በተጨማሪ በኢትዮጵያ የፖለቲካ ውስጥም እውነተኛ ለውጥ እንዲመጣና ፖለቲካዊ እርቅም እንዲኖርም ይሰራም ነበር። በ1994 ዓመተ ምህረት ባላቸው የፖለቲካ አቋምና አመለካከት ከኢትዮጵያ የተለየ ዩኒቨርሲቲዎችም የተባረሩ ኬንያ ውስጥም በጥገኝነት ይኖሩ የነበሩ ተማሪዎችን በማግኘትም አነጋግረዋቸዋል። ይህም አጋጣሚ ለገዢው ስርዓትም ሆነ ለሚከተለው ፖሊስ የተለያዩ ተቃውሞችንም ያስነሳም ነበር። ኬንያ ውስጥም ያገኟቸው ተማሪዎችም ባሉበት ወደ ትምህርት ገበታቸው እንዲመለሱም ሰርተዋል። እሱም ተሳክቶላቸዋል። ገዢው መንግስት ማለትም ኢህአዴግ ግን በተደጋጋሚ በአደባባይ ከመተቸቱም በላይም ባለኝ ዕውቀትና ልምድ ሀገሬ ገብቼ ለእድገት እንዳልሰራ ገዢው መንግስት ሊቀበለኝ ፈቃደኛ አይደለም፣ እንዲሁም ለሀገሬ እንዳልሰራ አድርጎኛል ሲሉም በተደጋጋሚም ሲናገሩም ተደምጠውም ነበር። በተለይም በውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራዎች ዘንድም ከፍ ያለ እንቅስቃሴ ያደረገ የነበረው ኢንጂነር ቅጣው እጅጉ ካለፈበት 4 ዓመት ቀደም ብሎ የራሱን የፖለቲካ ፓርቲም መስርቶም ይንቀሳቀስም ነበር። የመሰረቱት ፓርቲም የኢትዮጵያ ብሔራዊ አንድነት ግንባር በመባል የሚታወቅ ሲሆን ህዝቦቹ በጊዜው ከነበሩበት ጨቋይ ስርዓት ነፃ ለማውጣት የሚታገል የፖለቲካ ድርጅትም ነበር። ባለው ዓለም አቀፍ ተቀባይነት በከፍተኛ የአመራር ችሎታና በፖለቲካ ዕውቀትም ብዙ ሚሊዮን ተከታዮችም ደጋፊዎችንም አፍርቷል። አድናቆት የተቸረው የፖለቲካ መሪ ለእድገትና ለኢትዮጵያዊነት አጥብቆ የሚቆረቆረው እውነተኛ የህዝብ ልጅ የነበረው ኢንጂነር ቅጣው እጅጉ እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት ወይም ደግሞ በ1998 ዓመተ ምህረት በኦስታስ ቴክሳስ ውስጥም በድንገት በ58 ዓመታቸው ከዚህ ዓለም በሞት ተለይተዋል። ዶክተር ቅጣው እጅጉ በመልካም ባህሪያቸው የተወደዱ፣ በትህትናቸው የተመሰገኑ፣ በስራዎቻቸው የተደነቁ፣ በራያቸው ብዙ ተከታዮችን ያፈሩ፣ የብዙዎች ተስፋና እንዲሁም የሀገር ኩራት የሆኑ ታላቅ ሰው ነበሩ። ታዲያ ከኢንጂነሩ አሟሟት ጋር የተያዙ በርከት ያሉ መላምቶችም ይሰነዘራሉ። አንዳንዶቹ ወደ እናት ሀገር ተመልሶ መጥቶ ተመርዞ ነው የሞተው ሲሉ፣ ሌሎች ደግሞ አይ እሱንማ በአሜሪካ ማዕከላዊ የስለላ ድርጅት CIA ነው የገደለው ይላሉ። ነገር ግን ከቤተሰቦቻቸው ጋር ሀገር ሰላም ብለው ሲዝናኑ ድንገት ወድቀው ጭንቅላታቸው ውስጥም ደም በመፍሰሱ ከሚለው መረጃ ውስጥም የተረጋገጠ ነገር የለም። ዓለማችን ላይ ምርጥና አሉ የተባሉ የነርቭና የጭንቅላት ሕክምና ስፔሻሊስቶች ወደ ጭንቅላት ውስጥም የፈሰሰውን ደም ማስቆም አልቻሉም ነበር የሚለውም ጥያቄ ያስነሳል። ስለዚህም የጭንቅላት ቀዶ ጥገና ካደረጉ ከ4 ቀናት በኋላም ሕይወታቸው ሊያልፍም ችሏል።
ምናልባትም በዓለም አቀፍ ደረጃ እጅግ ውስብስብና ምስጢራዊ በመሆኑ የሚታወቀው የጠፈር ምርመራ ውስጥም ታላቅ ኃላፊነት በመስራቱ ብዙ የአሜሪካን ብሎም የዓለም አቀፍ ምስጢራትን እንዲያውቁ በር ስለከፈተለት በዚህ ስጋትም የገባው አሜሪካ የስለላ ድርጅት በአሟሟቱ ላይም እጁ ሊኖርበት እንደሚችልም ብዙዎችም የተለያዩ መላምቶችንም ያስቀምጣሉ። የአሜሪካ መንግስት ጥብቅ ምስጢር አድርጎ የያዘው የኢንጂነር ቅጣው እጅጉ ስራዎችም ይኖራሉ ሲሉም በተደመጠው ልጃቸው ንግግር ደግሞ ምናልባትም ብዙዎች ተራ ጥርጣሬ እንዳልሆነም አረጋግጧል። ከዚህም በተጨማሪ ሰዎች ስለሱ ትክክለኛ መረጃ አለኝ እያሉ ወናባጅ የፈጠራ ወሬዎችም የትየለሌ ናቸው። በአንድ ወቅትም ትላልቅ የመንግስት ባለስልጣናትና የታወቁ ሰዎችም በተገኙበት የተመረቀውና በኢንጂነሩ ህይወት ላይም የሚያጠነጥነው ጥንታዊ ፊልምም በዋነኝነት ምሳሌም ይጠቀሳል። የሆነ ሆኖ ኢንጂነር ቅጣው እጅጉ የኢትዮጵያ መመኪያና ሩቅ የሚያለሙ ወጣቶች ሁሉ ታላቅ ተነሳሽነት ተምሳሌት ሆነው እንዲጠሩም ያደርጋቸዋል። ውድ የሀበሻ ፕላስ ቤተሰቦች ለዛሬ ያዘጋጀውላችሁ ስራ ይህንን ይመስል ነበር። በቀጣይ የተሻለ ስራ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን። ቸር ቆዩ።